በሱ ስሜ አባባ ተስፋዬ ልጅ ነው እንዲባል ሁሉ አልፈልግም ነበር። እኔ አሁን ሸሚዛ አይተኮስም በዛ ጊዜ ፓንቴን ተተኩስ ነበር እናቴ እግዚአብሔር ሊያስተምረኝ ሲፈልግ በማይሆን እድሜ ብቻዬን ተሰደድኩ ማላውቀው አገር 3-4 ቀን ማልበላበት ጊዜ አለ ቧንቧ ስር ውሃ እየጠጣሁ የዛን ያህል ደግሞ በብር ሹካና ማንኪያ ከሚኒስቴሮች ጋር በልቻለሁ ስለ ውሾቻቸው እያወሩ ምንም ቁም ነገር የለውም እንግዲህ አፍሪካ እንትሮች እሺ አመሰግናለሁ አባባ ተስፋዬ ምን ያህል ልጆች ነበሩ እርሶ ደግሞ ስንተኛ ልጅ ነው የሚለውን ነገር መነሻ እናርገው መጀመሪያ ስለጋበዛችሁ ያመሰግናለሁ የአባባ ተስፋዬ ሁለተኛ ልጅ ነኝ ስንት ልጆች ነበሩ እንዳጠቃላይ ነበራችሁ 3 ነበሩ ሁለተኛ ነኝ ግን የእናቴና የአባቴ ልጆች ማለት ነው ከእናት ከአባቴ እኔ ነኝ የተወለድኩት ብቸኛ ልጅ ዘናስና መልካም እንግዲህ ያው አባባ ተስፋዬ ብዙዎችን የሆነ ትውልድ ዘመንን በተረቶቻቸው ያነጹ ስለ ስነ ምግባር ሲነሳ በሁሉም ኢትዮጵያዊ ልብ ውስጥ ያሉ አባት ናቸው ሁላችንም ትውስታም ያለነንና ከዛኛው በቴሌቪዥን ከሚታወቁት አባባ ተስፋዬ ከርሱ ጋር የልጅነት ዘመኑትን ሲያሳልፉ ከርሳቸው ጋር እቤት ውስጥ እንደው ምን አይነት አባት ነበሩ አባባ ተስፋዬ ይሄንን መነሻና እንግዲህ እንደ ያው በዘመኑ በጣም ትንሽ ክፍያ የሚከፈለው አባት ነበረ ግን በጣም ተጣጣሪና እንትን ስለነበረ ያለችውን ገንዘብ በጥሩ ሁኔታ በተባረከ ሁኔታው የሚጠቀሙበት ነበሩ እናቴም አባቴምና እኔን እንደ እንትን ነው ያሳደጉኝ ብቸኛ ስለነበር እንደ ሀብታም ልጅ ነው ያሳደጉኝ በነጻነት ስል ግን እንደ ዘመኑ አይነት ነጻነት አለ ተቀጥቻለሁ ተገርፌያለሁ ቀበቶ ልምጭን አውቀዋለሁ እና በብዙ ጊዜ ከሱ ጋር አልለይም ነበር እንደውም ያኔ ብሔራዊ ቲያትር ነበር የሚሰራውና ጓደኛሞች ባለ ከፍ እያልኩ ስመጣ ማለት ነው እስከ ረጅም ጊዜ ከፍ ብዬ እስካለው ጊዜ ድረስ አብሬ ነበር የሚሄደው ከሱ ጋር በነበረኝ ጊዜ ማለት ነው ከትምህርት ውጪ ወይንም በረፍት ጊዜ እንደዛ አብረን ነበር እንትን የምንለውና ጓደኛሞቹ ወንድማማቾቹ ምናምን እያሉ ይቀልዱብን ነበር እስከዚህ ድረስ አንድ ላይ የኖርነን ሲሞትም ለ2 አመት ግዴታዬ ነው ይሄን ደግሞ ለእንትን ብዬ አይደለም ማወራው ለ2 አመት ስራ አቁሜ ነው ከሱ ጋር የነበርኩት እና እስከ ለተሞቱ ድረስ ማለት ነው እና ያው አስተዳደጌ እንደ ብዙ ጊዜ ደጋግሜዋለሁ እንደ ድሮ ጥሩ ኢትዮጵያዊ ማለት በዛ ዘመን ሞር ባህል አክባሪ ወይንም ባህል አይባልም ያው የኛ ሀገር ባህል የመጣው እኮ ከሃይማኖት አሁን ብዙ ሰው ቢሳሳቱ የከሌ ባህል ቢባል ነገር የለም ለምን አክብሮት ሁሉም ጋር አለ ሁሉም ዝርያ ጋር አለ አክብሮት መውደድ መተሳሰብ አንድ ላይ መብላት መረዳዳት ይሄንን እንግዲህ ከልጅነቴ የተቀረጽኩበት ነውና ሳድግም በጣም ይገፋፋይ ነበር እንትን መጽሐፍ ቅዱስ እንዳነብ ወዘተ የሱ ተጽዕኖም ይመስለኛል እኔ ትምህርቴ እሱ ነው ያው ስራ ባስገኘም ግን በጣም ትልቅ መስመር ይሆናል ስለዚህ ነጻነቴ በዲሲፕሊን የታነጸ ነበር በአባቴ እና ያንን ነበር እሱም ሲያስተላልፍ የኖረው እንግዲህ በቴሌቪዥን ከኔ ተርፎ ሲናገር የነበረው ይሄን ነበር ሲያስተምርም የነበረው ይሄን ነበር
የልጅነት ጊዜዎት ወደ ብሔራዊ ቲያትር ልመልሶትና ምናልባት እንግዲህ አሁን ላይ በጣም አንጋፋ የሚባሉ ተዋናዮች ጋር አብረው ቆይታ ያደረጉበት አባባ ተስፋዬ እንደውም ያው ሴት ተዋናይ ባልነበረበት ወቅት እሳቸው መተወናቸው እንደ እንትን የሚነሳ ነውና ያ ዘመን የዛ ጊዜ ልጅነቶት አብረው የሚያሳልፉት እስቲ የተለየ ትውስታም ካለው ያጫውቱ። እንግዲህ በመሄድ ምክንያት ከልጅነቴ እንደውም ቲያትር ላይ ተሳትፌያለሁ። አንዴ ሚኒሊክን ይሁን በጣም ትንሽ ሆኖ የሰራው ትዝ አይለኝም። የአቶ ዩኤል ዮሐንስ ቲያትር ነበር። ምኑ ነው? ሰዓት ነው። ኦኬ የቆጣ ቆባለሁ። ይሄማ ድምጽ ጥሩ ነው ለና። እሺ እንቀጥላ። እና የአቶ ጸጋዬ ገብረመድህን ቲያትር ላይ ተሳትፌያለሁ። ያውም በመሪ ተዋንያንነት። እሱ ደግሞ ትልቅ ኮኩኝ ነው ወደ 17 አመት ከሆነ በኋላ ግን ቲያትሩን ያው ደርግ የእሳቸው ቲያትር ሲጻፍ ካሁን ቀደም ሳልናገረው አልቀርም። አንድ ታሪክ የሚፈልግ ነው ጋይ ጸጋዬ ስነ ጽሁፍ ቲያትር በሚታይ ጊዜ በየዕለቱ ጥናት ጨርሰው መድረክ ላይ እስከወጡ ድረስ በየዕለቱ ኮሚቴ ይመጣል። የደርግ ኮሚቴ እና መገምገም አለበት እና ስራው አልቆ ወዘተ እንትን ካለ በኋላ ተከለከለ። ግን በስንተኛው አመት አይዶን ነው መዘጋጃ ቤት ሰሩት እና ሱራፌል እሱን ማርነ ፍቃዱ ነፍሳቸው እዛ ሰሩት። ግን እኔ ትኩረቴ ወደ ቲያትር አልነበረም፣ ስዕል ነበር። እኔ ደግሞ ከአርቲስት ታደሰ መስፍን ጋር ሰራ ነበር። ከዛ እንደውም እሱ ወደ ራሻ ማስትሬቱን ሊያገኝ ሲሄድ በኮንትራት ማለት በሰራውት ስራ ከፈለኝ ነበር እና ከፍተኛው ተከፋይ ነበርኩ ከታደሰም የበለጠ። ለምን እሱ በደሞዝ ነበር። ይሄ እንግዲህ አዳዲስ ከአባቴ ጋር ያሳለፍኩት ታሪኮች አይደለ። በአባቴ ምክንያት ብሔራዊ ቲያትር እንትን አልኩ። በሱ ምክንያት ቲያትሮች ይሰራ ነበረ። በሱ ምክንያት ስዕል ውስጥ ገባው። ብዙ እንደዚህ ትዝታዎች አሉ። የአባባ ተስፋዬ ልጅ መሆን እንደው በተለይ ከማህበረሰቡ ከአባባ ተስፋዬ ልጅ የሚጠብቀው ነገር ይኖራል። ተጽዕኖ እስከቶት ያውቃል ወይ? እርሱ የአባባ ተስፋዬ ልጅ ነው የሚሉ አይነት አመለካከቶችን ሰምተው ያውቃሉ ወይ? አላውቅም አይሉ በልጅነቴ ማለት በጉርምስና ጊዜ ስደት ነው ያሳለፍኩት ለረጅም ዓመት። ምናልባት የት ነበሩ ማስታወስ ይችላል? አፍሪካ ሀገር ነበርኩ። መጀመሪያ ሄድኩት ዛይር በሚባል ጊዜ ኮንጎ፣ እዛ ሄድኩኝ። ከዛ ኮት ዲቯር፣ ከዛ አውሮፓ። ያው ጥሩ ዘመድ አልነበረኝም እና በጉልበቴ ነበረ የተፍጨረጨርኩ ዞር ነበር እና አልነበርኩም እዛ። የዛ ጊዜ ግን እዚህ ይወራ የነበረው የአባባ ተስፋዬ ልጅ ኳስ ተጫዋች ነው የሚል አለ። ትልቅ ኳስ ተጫዋች። ደግነቱ ትልልቅ ነገር ነው የሚመኙልኝ። እግዚአብሔር ይስጥልኝ። እውነቴን ነው የምለው። በአሁኑ ጊዜ ግን የምፈራው አይነት አክብሮት ነው የፈራሁት። እፈራዋለሁ ያን አክብሮት ማለት በጣም ትልቅ ክብር ይሰጡኛል፣ ያወያዩኛል። ደግሞ ትልልቅ ሰዎች ናቸው ማለት በእድሜ ያው የእሱን ተረት እንዴት እንዳሳለፉ ወዘተ እና በፊት በጉርብስና ጊዜ ግን ትንሽ ይከብዳል። ብዙ ጊዜ መጠጥ ቤት አለመታየት ምናምን ገብቶሻል። ይሄ በሱ ስሜ አባባ ተስፋዬ ልጅ ነው እንዲባል ሁሉ አልፈልግም ነበር። ለምን በጉርምስና ጊዜ የማታልፊው ነገር እንደው ምጣላ ነበር ከጓደኞቼ ጋር። ግን ከድሮ እስካሁን ድረስ
አስምዬ አስገዝቼ ባካችሁ አባባን አትጥሩት ብዬ ገና መጀመሪያ አባባ ተስፋዬ ልጅ ነው ብሎ ነው የሚያስተዋውቀኝ ባንድ። አሁን ምንም ችግር የለው ግን ውሎዬና እንትኔ ለሱ ክብር አይሰጥም በሚል ማለት ነው። አሁን ለምሳሌ 1-2 ቢራ ልጠጣ እችላለሁ ሁልጊዜ ሰካራም አይደለሁም እንትን አለው ግን ከጓደኞቼ ጋር ማሳለፍበት የተወሰነች ቦታ ትኖራለች። እዛ ቦታ ላይ እኔ ባልተዋወቅ ደስ ይለኛል። ለምን ግን የአሁን ዘመን ጄኔሬሽን በጣም የገባው ስለሆነ ምንም እንትን የለውም። እኔነቴን ነው የሚፈልጉት። ተሰደው ነበረ አብዛኞቹ የወጣትነት ጊዜዎትን ውጪ ነበር ያሳለፉት። ተጽዕኖ ነበረ ወይ የሚለው ነገር ለስደት ምክንያት የሆኑት ምን ነበረ? ምን አይነት ጊዜዎችን ውጪ ላይ ያሳልፈዋል? ወደ 15 ዓመት አሳልፌያለሁ። ግን 2 ጊዜ መጥቼ ተበልሻለሁ። 2 ጊዜ እንደውም 3 ጊዜ አንዷ 1 ወር ነበረች። ከ15 ዓመት እድሜ ነው እንደዛ አካባቢ ነው 15 ፓስፖርት ኤኒዌይ 15 ነው የሚለው ለመቀነስም ይሆናል። እዚህ ውትድርና ሽሽት ነው እንግዲህ በብሔራዊ ሽሽት ያኔ አፈሳ ነበረ። ያ ሽሽት ወደ ኪንሻሳ ነው የሄድኩት። ኮንጎ ኪንሻሳ ወይ በዛ ጊዜ ዛይር ነበር የሚባለው። አሁን ኮንጎ ኪንሻሳ ይባላል። ወደ ድሮ ስሙ ተመልሶ እዛ ሄድኩኝ። እዛ ሄጄ እንግዲህ እዚህ እንደ ትንሽ ልዑል ነበር የምኖረው። ቅድም የነገርኩሽ ነው ይሄ አልጋ ማንጠፍ ምናምን የሚባለው ነገር ገባኝ። እምዬ በጣም ስለ እናት ሲወራ በጣም ተወርቶ አይጠገብም አይደለ? ከአባቴም ደግሞ ይልቅ እናቴ እንግዲህ በካውያ እኔ አሁን ሸሚዜ አይተኮስም። በዛ ጊዜ ፓንቴን ተተኩስ ነበር እናቴ። እስከዚህ ደረጃ ድረስ ነበር ጥንቃቄ በጣም የጸዳው ነበርኩ። አልጋዬ ላይ ቁርሴ በጣል በቃ አንድ ልጅ ስለነበርኩ በመሞላቀቅ ነው ያደኩት። ግን በማይሆን እድሜ እግዚአብሔር ሊያስተምረኝ ሲፈልግ በማይሆን እድሜ ብቻዬን ተሰደድኩ። ማላውቀው ሀገር ደግነቱ ፈረንሳይ ትምህርት ቤት ስለተማርኩ ፈረንሳይኛ ምንም አይቸግረኝም። ወንድሜ እዛ ነበር ኦፍ ኮርስ። ግን ይሄ የቤተሰብ ሶስተኛ ሰው ሁል ጊዜ ሲገባ ችግር ነው አይደል? በባልና ሚስት በወንድምና ወንድም በምን መሃል ሶስተኛ ሰው ገባ እና ትርምስመሳችን ወጣ። ሁል ጊዜ ጥፋተኛ የሚሆነው ታናሽ ነው። ብዙ ወደ ውስጥ ገብቼ መናገር አልፈልግም እሱን እና ወጣው ከቤት። እንግዲህ ከዛ በኋላ ያለ አገሩን በደንብ ሳላውቅ ከወንድሜ ጋር ወደ 8 ወር ብቻ ነው የተቀመጥኩት። 5 ዓመት ዛይር ውስጥ ስኖር ማለት ነው። እና በዚህ መሀል ያሳለፍኩት ህይወት አገሩ እዚህ ሀገር የሚቸገር ሰው ለኔ ይቀለኛል። ውጭ ሀገር ሄዶ ከሚቸገር ሰው እዚህ ሀገር የቡና ቁርስም ተበልቶ እንትን ይባላል። መጠለያና ምግብ ማለት በዛ ጊዜ እንዲገባኝ ያደረገ እግዚአብሔር። በተለይ መጠለያ በዛ ላይ ሙቀት ነው። ሁልጊዜ ውሃ ያስፈልግሻል እና በጣም ከባድ ነበረ። የዛን ያህል ደግሞ በብር ሹካና ማንኪያ ከሚኒስቴሮች ጋር በልቻለሁ። ስለ ውሾቻቸው እያወሩ ምንም ቁም ነገር የለውም። እንግዲህ አፍሪካ እንትኖች እና የሚያሳዝንም ትልቅ ትምህርት ሊሆን ቢችልም ህይወት አሳልፍ ያለው እና በተለይ ለአሁኑ ልጆች ራስ ለሚያጠፉ ልጆች በዛውም የምነግራቸው ነገር እኔ 100 ጊዜ መሰቀል ነበረብኝ። 100 ጊዜ
3-4 ቀን ማልበላበት ጊዜ አለ ቧንቧ ስር ውሃ እየጠጣው ገባሽ ወደ ሀገሬ ለመመለስ ስሙን የለኝም 5 ሳንቲም የለኝም የሰው ከተማ ውስጥ በባዶ ኪሴ ነው የሚሄደው ምግብ እንደኛ ሀገር እንብላ አይባልም እዛ ጓደኛ ይሆን ምን ይሆን እና ከዛ የባሰ ሁሉ ጊዜ ከዚህኛው ችግር የባሰ ከኔም ችግር የባሰ አለኮ ግን ሁሉ ጊዜ ያሁኑ ወጣት ባሰብ ያለበት ከዚህኛው ችግር ደግሞ የባሰ አለ ብሎ ባሰብ አለበት ስለዚህ ተስፋ መቁረጥ የለበት እኔ ከዛ ተነስቼ ነው መንፈሳዊ ትምህርት ተማርኩ አውሮፓን ዞርኩ ያለ ስሙኒ በማን በእግዚአብሔር ማለት ነው እንግዲህ እኔ አምናለሁ ከይቅርታ ጋር ሰጪ እግዚአብሔር እንደሆነ ብቻ ነው ማውቀው ፍላጎት ነው ፍላጎት ስጋ መንፈስና ሐሳብ እኩል ሲፈልግ እግዚአብሔር ወዲያውኑ ይሰጣል እቺ በጣም እንዳይረሷት ወጣቶች ይፈልጋሉ ስጋ መንፈስና ሐሳብ እኩል ሲሆኑ አንዱ ካንዱ ካልወላወለ ለምን በጭንቀት ጊዜ ብዙ ጊዜ እኩል ይወራሉ እና ሰጪ እግዚአብሔር ነው እንደዛ አይነት ፍላጎት ሲኖር ነው ስራውም ሁሉም መንገዱ የሚከፈተውና ፈተናዎቹን እንግዲህ አንዳንዴ እንደውም ጓደኞቼ ይስቁብኛልና ይሄ የኔ አባባል ነው እኔ የሲኦል መጨረሻ ነው የምገባው ግን እንደዚህ ነው ተሰብስበን ስናወራ ከጓደኞቼ ጋር የኔን ታሪክ አወራቸውና በጥልቅ አወራቸዋለሁና የሚያለቅሱላል እኔ ግን እግዚአብሔር ከሞትኩ በኋላ ገሃነም ካስገባ የራሱ ጥፋት ያለው ይላሉ ቀልዴ ነው እኔ ሲኦል ነው ገበው ዓለማዊ ሰው የሱን ኃጢአት ብቻ ለሚሸፍነው የቅምቅም ያው እንግዲህ ሞትስ የመጣው ከአዳምና ከሔዋን አለ በዛ መሃል ያለውን እንትን ሁሉ ከፋይ ስለሆነን አናውቀውም እና እንደዚህ እዚህ ደረጃ ድረስ እንግዲህ ምን ያህል ከባድ ጊዜ አለፍ ግን ከዜሮ ደግሞ እንደገና ደግሞ እግዚአብሔር ያነሳል ውስጥ ግን አባባ ተስፋዬ ደግሞ በጣም ትልቅ ስም የነበራቸው ናቸው ምናልባት ልጃቸው እንደዛ አይነት ችግሮችን እንኳን ያሳልፋል ብሎ ሰው ላይ ገምትም ይችላል አዎ ማንም እንደው ይሄ ለመጀመሪያ ጊዜ በሚዲያ ሰው አውርቼው አላውቅም መጀመሪያ እኔ እንዲህ ስጋዬ ስታይ በጣም የደላው ሰው ነው መስለው አንዳንዴ እኮ ቀጠድ ማለትም እንትን ማለትም ጥሩ ነው በርግጥ በፊት ቀጭን ልጅ ነበርኩ ግን እንትኔ የተቸገረ አይመስልም ችግሬን ያለፈ አልመስልም አሁን ዘመዶች ምናምን በቃ እዚህ ያደኩበትን አስተዳደግ እንጂ ውጭ የኖርኩትን ኑሮ ስለማያውቁ አንተማ ምን አለብህ የሚሉ ነበሩና ሰብስቤ አንቀን ነገርኳቸው እናንተ እዚህ ተቸግራችሁ እኔማ እዚህ በተቸገርኩ ኖሮ የቡዳ ቁርስ ትበላለህ እንደ አክስትሽ ጋር ጎትሽ ጋር ሄደሽ ትበላለሽ ምግብ አይቸግርሽም አሁን እንኳን ኑሮ ውድ ሆኖ እንኳንስ በዛ ጊዜ የዛ ጊዜ ምግብ አይቆጠርም ነበር ማንንም ቤት ዳውም ሀብታሙም ቤት ስለ ምግብ ችግር አይወራም ማንንም ቤት እና እንደውም እስቅባቸዋለሁ ለምሳሌ ከወንድሜ ቤት እንደወጣው ነፍሱን ይማር አንተ የሚሊዮነሩ ደግሞ ሚሊዮነር ነበር መርከቦች ምናምን ነበሩት የሱ ወንድም ነው ወነቱ ወንድም ነው እንደዚህ የሚጨቁር እንደዚህ ትቢያርክ ብለው ሲሉኝ እሱ በውቀሴ አይደለም ምክንያት አለው ሶስተኛ ሰው ነው እንደዚህ ዲዮድ ያደርገው እና ይሄው ምታሃት ምናምን ነገር ነው እና ሲሉኝ ወንድሜ ነው ታዲያ አንገቱን ቆርጠን እናምጣልህ ነው የሚሉት በቃ የነሱ ባህል ይሄ ነው ገብቶሻል የኛ ባህል ደግሞ ታረቅ እህን ጊዜ አንተ ነህ ባለጌ እህን ጊዜ እንደዚህ ብሎ ሊያስታርቅሽ ነው የሚፈልገው ገባሽ ጓደኛሽ ማለት ነው እኔ ስንት አከላክያለሁ ጭራሽ እንደውም መከታተለው ነበር እንዳይጎዱት ከሌላም ሰው እንትን ነው ያው
አበሻ ነው ማለት ኢትዮጵያዊ ይቆጣል ምናምን ለምን እንትን እንደዚህ ሻርፕ ነው እንደኔ ነው ማለት እኔም እንደዛ ነበርኩ ድሮ አሁን ነው ትግስት የጀመርኩት እና እንትን እንዳይሉት ለምን እንዲህ እንደሆነ ስለማውቅ ገብቶሻል የሱ ወዶ እንዳልሆነ ይሄን የሆነው ይሄ ዛሬ መናገሬ በጣም ይገርመኛል የውደት ነው ብለሽ እና ግን አሁኑ ትውልድ ይሄ ሰሞን በመሰማው ነገር ወጣት ያውም በአሁኑ ሰዓት ወደ ሰይጣናዊ ነገር መሄድ የለበትም ራሱን ሲያጠፋ ኃጢአት ነው 100 ጊዜ አልኩሽ እኮ ግን 100ንም አለፍኩት ከ100ም በላይ ሊሆን ይችላል ዴሊ ሙከራ አርገው አላውቅም አስባለሁ ግን አስብና እንትን አለም አሁን ለምሳሌ አፍሪካ ሀገር ብቻ ያው ቢወራ ተረት ይመስላል ሰው ማይሄድበት ማታ መንገድ አለ እና በዛ መንገድ ላይ ያፏጨሁኝ ጄኪሴ ከትቼ እሄዳለሁ እና ይሄ ገደል ውስጥ ቢከቱ መናፍስት ያሉበት ቦታ ነው አልፈራም እባብ እዚህ ድሮ በቲቪ ሳይ እንደዚህ ብዬ ነበር ድሮ ስንፈራ እንደዚህ ብለን ነው እናው እና እባብ ያለ እዛ ውስጥ አሮጌ መኪና ውስጥ ገብቼ ስተኛ አንተማ እኔን አትነድፍም ብዬ ነው የምተኛው ገባሽ ቢነድፈኝም ደግሞ ደስ ይለኛል ቢገለኝ ገብቶሻል በጣም ብዙ ግን ተመለስ እግዚአብሔር ሲወደኝ ወደ እንግዲህ ይሄ መንፈሳዊ ስፒሪቹዋል አርት ነው የሚባለው በሃይማኖትሽ ሆነሽ ሞር ሚስጥራትን ነው የምትማሪውና የበለጠ እግዚአብሔርን እንዳውቅ አደረገኝ የበለጠ ሃይማኖቴን እንዳከብር አደረገኝ የበለጠ ወደሱ አስጠጋኝ ከዛ በኋላ በዜሮ ሳንቲም አይቮሪ ኮስት ወይ ኮት ዲቮር ሁለት የመጀመሪያ ዲግሪ ኢኒሼት ሆንኩኝ ከዛ ቀጥዬ እንግዲህ በዜሮ ሳንቲም ማለት እሱ የሰጠው ማለት ከዛ ወደ ጣሊያን ሚላኖ ሄድኩኝ ሰከንድ ዲግሪ ኢኒሼት ሆንኩኝ ሶስተኛው ጃፓን ነበር እሱ ጋር ለመሄድ ግን ስፒሪቹዋሊ ኢትዮጵያዊ ነኝ ብቻ ሆንኩ ትልቅ ሸክም ነውና ስለዚህ እዛ ላይ ቆምኩኝ አዲስ ነገር ነው የመጀመሪያው ኢትዮጵያዊ ኢኒሼት እንግዲህ እኔ ነኝ ምን ማለት እንትን አይደለም ይሄን ሞር ሃይማኖትሽ እንድታከብሪ ተግባራዊ 100% እግዚአብሔር በቅርብ እንደሚመልስ 10 አመት መጸለይ የለብሽም በሰከንድ ነው እግዚአብሔር መስጠት ያለበት እንደዛ እንዲሆን ግን ውስጥሽ በጣም ትክክለኛ ያው ሜዲቴሽን አይደለም ይባላል ግን ይሄ ሜዲቴሽንም አይደለም ለዛ ዝግጁ እንሆናለን ለዚህ ነው ኢኒሼት የምንባለው የተመረቀ ምርቃት ምናምን አይደለም ኢኒሼት እንደዛ እና ከዛ በኋላ በቃ እስቅ ጀመር እንደው መስመሮች ተስተካከለ ከዛ ምን መጣ ብርን እንደ ቴምብር ማየት ጀመርኩ ብር ዋጋ እንደሌለው እግዚአብሔር አሳይ ኪሴ ውስጥ አንድ ሳምንት ይቀበጣል ሁሉ ጊዜ ይበላሉ ሁሉ ጊዜ ይጠጣሉ ገባሽ እና ይሄ በሂደት ነው እንግዲህ 15 አመት ሙሉ እስከ አሁን ድረስ ማምንበትና መከተለው እንትን ነው ዲሲፕሊን ነው ግን በኦርቶዶክስ ሃይማኖቴ በጥልቁ ማለት ነው ይሄ ዝም ብሎ በእንትኑ ሳይሆን በጥልቁ በኦርቶዶክስ እምነቴ ምጓዝ ነኝና ሃይማኖት ደግሞ እንደ ፖለቲካ ፓርቲ
አባል መሆን ብቻ አይደለም ይሄ ማረግ እና ከይቅርታ ጋር ነው። እሺ እኔ ትልቅ መስቀል ማድረግ አይደለም ሃይማኖት ማለት ወይ ዝም ብሎ መጥፎ ስራ እየሰሩ በጾም አይደለም። ብዙዎቹ እንደው ጓደኞቼ ነገ ኃጢአት ስለምሰራ እግዚአብሔር ፍቅር ነው፣ ኦፍ ኮርስ ፍቅር ነው። ግን የሰራሁትን ኃጢአት ይሰርልኛል። ትክክል። ግን ይሰርልኛል እያልሽ እያጠፋሽ ይቅርታ ከሆነ ኔጌቲቭ እና ሃይማኖት ተግባራዊ ቢሆን ኢትዮጵያ ውስጥ በጣም ደስ ይለኛል። ለምን እኛም በልጅነታችን ቆርብ ያለው ለምሳሌ ከአያቴ ጋር ወዘተ ያለንበት ችግር ውስጥ ማንገባ። አዎ እንዴ ቅርብ ጊዜ ደርግ ጊዜ ድረስ በጣም ተግባራዊ ነበረ። በሚዛን አይሰረቅም ነበር። እንግዲህ በኔ እድሜ በአባቴ ጭራሽ ሚዛን አልነበረም። በኔ እድሜ በሚዛን አይሰረቅም። ለምን? ትልቅ ኃጢአት ነው ከሚዛን መስረቅ፣ የመጨረሻ ትልቅ ኃጢአት። ያ ሰው አሁን ክርስቲያን ነው ብትይ ለኔ እኔ ኤክስ ነው ማድረገው። ትክክል ክርስቲያን ወይ ትክክል ሙስሊም ከሆነ ተግባራዊ የሚያደርግ ከሆነ ከሚዛን መስረቅ የለበትም። ይሄን ደግሞ ሁሉም ትልልቆች ይናገሩ። ገባሽ? ብርሽን አውጥተሽ ሚዛን ሰርቆሽ ኃጢአትሽን ነው የሚወስደው። እሱም ለነገሩ ያው ከፋይ ስለሆነ እንከፍላለን።